ቢቱ ሁለት ነው። አንዱ መከራ ነው፣ አንዱ ደስታ ነው። ግን ሁለቱም አይቀሩ። ሁለቱም ደግሞ ሁሉም ይሁን ብለን አንደሰትም ነበርኛ። በተለይ መከራውን አንፈልገው እንዲቀር ግን አቅም የለም። መጀመሪያ ትልቅ በሽታ ይላካል እና አሁን ወደ ክርስቶስ ያልተመለሰ በጣም በደል ያበዛ ማንም ዶክተር ማንም ስፔሻል ማያድነው በሽታ ነው። መጨረሻው ነው። ይሄ ስናገር ሞሶ ጥላቻና ፍርሃት ምን ጥሩ ነገር አያወሩም ይለናል። ጨፍሩ ምን እንግዲህ እየተጨፈረ ነው። በኖህ ጊዜ ተጨፍሮ ምን ለውጥ መጣ? ውሃ ጥፋት ነው የመጣው። ሄሮድስን ያስገደለች ሄሮድያዳ ዮሐንስን ያስገደለች ዘፈነች፣ ንጉሡን ደስ አሰኘችው። በዳገኘች ዮሐንስ ተሰየፈ፣ መጨረሻ ግብፅም ተቀሰፈች። ሄሮድስም ተልቶ ገምቶ ነው የሞተው። ዘፈን ጭፈራ ምናምን ገዛ እና አሁን ይህንን ንስሐ አባትን ጳጳሳትን ካህናትን ትኩረት ሰጥተው እናት አባትን በጣም ትኩረት ሰጥተው ጋብ ማድረግ አለባቸው። አሁን ነው በአራቱ ማዕዘን ጦርነቱ እንደሚመጣው ሁሉ በሽታውም እንደዚሁ ይመጣል። እነ ኢቦላ፣ እነ ኤችአይቪ፣ እነ ኮሮና አይነት ሳይሆን በቀን 3 አይነት አቀባብር እስኪቀበር ነው። ግዳማ ተገበው ልንገር ልጅ ጧት የሞቱ ብፁዓን ናቸው ቀባሪ ያገኛሉ በቤተክርስቲያን። ተኩል ቀን ላይ የሚሞቱ ትንሽ ይሻላሉ፣ የጎረቤት ቀባሪ ያገኛሉ። ከሰዓት የሚሞቱት ግን ሁሉም በየቤቱ ይሞታል። አረና ማቃብረይ አረ እኔም እኮ ሞቶብኝ ማልቀስ የለም ግን ይደክማል፣ ቀባሪውም ይደክማል። ከደጅ አውጥቶ እንደጣለው ወይ እሱ ራሱ ይሞታል ወይ ቤቱ ሞቶ ይገኛል የሚባለው እውነት ስንናገር ዓለም በሶስት መቀጫ ትቀጣለች። እንዶ ዘላለም ማለት ነው የምታወሩ ምሕረት ሰላም አታወሩ ይሉናል። እኛ አሁን ማዕት እኮ አላወራሁ አሁን ማዕት አይደለም ያወራለሁ ስለ ወዴት ምን ነው የሚጣ ፈንታችን ይህ ትውልድ ነው አይደል? ይሄው ነው የሚጠብቀው። ብዙ በደሎች አሉ። አሁን የሚከውኑ ሞት ነው። በቃ መዘጋጀታል ለሞት ሰው ግድ ለጽድቅ ብቻ አይደል ሌላ ሞት የሚዘጋጅ ምን አገባኝ። ለጽድቅ ይዘጋጅ ለኃጢአት ይዘጋጅ አንልም። ሞት ግን ለጽድቅም ለኩነኔም አማካዩ እሱ ነው። ስትሞት የት ነው ማን የፈጠረኝ? አሁን እያረኩ ነው አልሞትም ወይ እውነት አልሞትም ወይ ማለት አለበት ሰው። መዓቱ ሳያልፍ ያቺ ደህና ቀናት መጣ ግን ደርሷል።